ብነግራችሁ ነው ገባችሁ። በቴሌብር የሚከፍል የኦንላይን ስራ አለ አልኳችሁ። አጋገቡበት ግቡበት። መስራት የምትፈልጉ ካላችሁ አሙሉ አሰራሩን አሳያችኋለሁ ማለት ነው። ላይፍ ግዴታ መግባት የለባችሁም። ሰዎችን በመጋበዝ ብቻ ብዙ ብር ማግኘት ትችላላችሁ ማለት ነው። ገና እንደገባችሁ $8 ይሰጣችኋል ማለት ነው። ስሩበት፣ ወላሂ ይሰራል። እኔ ብዙ ጊዜ ስለሰራሁበት ነው። ወላሂ ይሰራል፣ ሞክሩት። ከዚህ በላይ ምንም ልደልችሁ አልችልም። አሁን ሙሉ አሰራሩን ላሳያችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጠይቁኝ ማለት ነው። ለ5 ሰዎች ደወል ጊቫዊ ያለኝ የ100 ብር ካርድ አለኝ ማለት ነው። ኮሜንት ላይ የከፈታችሁበትን ስክሪንሾት ታደርጉና ለእኔ ኮሜንት ላይ ትልኩልኛላችሁ ማለት ነው። ቀድሞ ለላኩ ለ5 ልጆች የ100 ብር ካርድ ልከለሁ ማለት ነው። ይመቻችሁ። ካወረዳችሁ በኋላ ኦፕን ትላላችሁ። እሺ ጋይሶች፣ ይሄ እንደገባችሁ ይሄ ነው የሚመጣላችሁ ማለት ነው። ቀጥታ የምታደርጉት ኮንቲኒው ዊዝ ጉግል የሚለውን እሺን ትጫናታላችሁ ማለት ነው። የጉግል አካውንታችሁን ያስመርጣችኋል ማለት ነው። እናንተ የምትፈልጉት እሺ፣ ያው እንደምታዩት እኔ ጉግል አካውንቴን አስመርጡኛል ማለት ነው። ከእነዚህ ውስጥ አንዱን መርጣለሁ ማለት ነው። እኔ እናንተ የተመቻችሁን የከፈታችሁትን ተጠቀሙ ማለት ነው። አሁን አንዱን መርጣለሁ። እንደምታዩት እኔ ከእናንተ በፊት ከፍቼ ስለነበር አስገብቶኛል ማለት ነው። እናንተ ግን መጀመሪያ ኢሜይል ካስገባችሁ በኋላ ሪፈራል ኮድ የሚላለ ሪፈራል 59 260 55 ብላችሁ ትሞላላችሁ ማለት ነው። ያንን ካልሞላችሁ አያስገባችሁ ማለት ነው። ስክሪኑ ላይ የምትብላችኋለሁ። ያንን ታስገቡና ወደዚህ ቦታ ያስገባችኋል ማለት ነው። ከገባችሁ በኋላ እንደምታዩት ብዙ ነገር አለ። ጆይን ኢንጆይ የሚላለ፣ ዳታ የሚላለ፣ ታስክ ሴንተር አለ። እኛ አሁን የምንነካው ታስክ ሴንተር የሚለው ነው። ታስክ ሴንተር የሚለውን አንዴ ስትነኩት እንደምታዩት ይሄው ጋይሶች፣ ይሄ እንደምታዩት እኔ $8 ገና እንደገባው ሰጥቶኛል ማለት ነው። ውሸት ነው እንዳትሉ፣ ይሄው እዚህ ጋር እንደምታዩት ነው። እኔ አሁን ገና እንዳያመልጣችሁ ብዬ ነው ገና ሳልሰራበት የምነግራችሁ። ትክክለኛ ስራ ነው። $200-300 የሚሰራሉ ማለት ነው። አሁን እኛ ምን እንነካለን? መጀመሪያ ከገባችሁ $8 ቢሰጣችሁ ጎቶ አርን የሚለውን አንድ ትጫኑታላችሁ ማለት ነው። እንደምታዩት አምጥቷል ማለት ነው። እኔ $8 መጀመሪያ ተቀብያለሁ። እናንተ ግን የመጀመሪያችሁ ስለሆነ እዚች ጋር ጎቱ ታስክ የሚለውን ትጫኑታላችሁ ማለት ነው። 5 ጊዜም 3 ጊዜም ይሰጣችኋል። እናንተ የሰጣችሁትን ያህል ትነኩታላችሁ ማለት ነው። እዚህ ጋር ይቆጥርላችኋል። ካሻውት የሚለው ሲደርሳችሁ አሁኑን ማውጣት ትችላላችሁ ማለት ነው። ሚኒመም የሚወስደው $10 ጀምሮ ነው። $10 ማለት በጣም ትንሽ ነው። በጣም ጋይሶች በጣም ትንሽ ናት ማለት ነው። እንደምታዩት ጓደኞቻችሁን ለመጋበዝ ምን ታደርጋላችሁ? ኢንቫይት ፍሬንድ የሚለውን አንዴ ትጫኑና የኢንቪቴሽን ኮድ ታገኛላችሁ ማለት ነው። ጓደኞቻችሁን ዘመዶቻችሁን በመጋበዝ አንዳንድ ፒን ይሰጣችኋል ማለት ነው። ብዙ ነገር አለ። ካሻውት የሚለው ሲደርሳችሁ ማውጣት ትችላላችሁ ማለት ነው።